ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? የቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ ያደርጋችሁ ቪዲዮንም ላይክ በማድረግ ኮሜንት አስተያየታችሁን በማስፈር ለወዳጅ ዘመዳችሁ በማጋራት ሼር በማድረግ አብራችሁን ከኔ ጋር እንድትሆኑ በአክብሮት እጠይቃለሁ። ስለዚህ ወደ መልእክቴ አልፋለሁ። መናፍስትን መለየት እንዴት ይቻላል? መናፍስት ምን አይነት ባህሪ አላቸው? መናፍስቶች የራሳቸው ባህሪ አላቸው። እያንዳንዱ መንፈስ መጠሪያ ያለው ባህሪ ያለው ተልእኮ አለው። ስለዚህ ተልእኮውንና ባህሪውን የሚገልጽ መጠሪያ ስም ይሰጠዋል ማለት ነው። ስለዚህ ለምሳሌ አንድ የመንፈስ ስም ብንጠራ ለምሳሌ የንዴት መንፈስ ብንል ሰዎችን ማናደድ፣ በዛ ንዴት ውስጥ ደግሞ ሰዎች የሚያጡትን ነገር ያው ባላጋራችን ስለሆነ ማለት ነው። መጽሐፍ ቅዱስ ሲናገር ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁ ይዞራል ይላል። ስለዚህ እኛ ዙሪያ ሁሉ ጊዜ ይዞራል። ምክንያቱም ከኛ ስተት ከኛ ድክመት የሚያገኘው ኃይል አለ፣ የሚወስደው ኢነርጂ አለ፣ የሚያተርፈው ትርፍ አለ ለመንግስቱ ለግዛቱ ማለት ነው። ስለዚህ የመንግስት ጉዳይ ነው። የጨለማ መንግስት አለ፣ የብርሃን መንግስት አለ። ስለዚህ መናፍስቶች ለተወከሉበት መንግስት ይሰራሉ። ስለዚህ ለዛ ደግሞ ትርፋቸውን በነፍስ ያሰሉታል፣ ባጠፉት ጥፋት ያሰሉታል ማለት ነው። ስለዚህ መናፍስትን ስንረዳ ከዚህ አንግል መረዳት አለብን። ለምንድነው የሰው ልጅ ትኩረት የሆነው የሚለውን ስንመለከት የሰው ልጅ ከእግዚአብሔር የተወለደ ማንነት አለው፣ የመጣው ከእግዚአብሔር ነው። ስለዚህ ያ ማንነት እነዚህ የክፋት መናፍስቶች ከእግዚአብሔር ጋር ተጣልተው ሉሲፈር ከሰማይ ሲወድቅ ይዟቸው ወረዳቸው 1/3 የሚሆኑ መላእክቶች። ስለዚህ አሁን ጠላትነታቸው ከእግዚአብሔር ጋር ነው። እግዚአብሔርን ስለማይችሉት ያገኙት የሚችለው ደካማ ፓርቲ ያለው ለርሱ የታዘዘለት በኤደን ገነት ለሰይጣን የታዘዘው አዳም ስለነበረ እሱን ኮረፕትድ ኔቸር በደም ውስጥ ያለ የኃጢአት መስመር ስላለ እሱን ድክመት በመጠቀም የሰው ልጅ ማጥቃትና በዛ መኖር ነው የሚፈልጉት። ስለዚህ እኛ አጀንዳ ነን ማለት ነው። ነፍሳችን ይፈልጉታል። ነፍሳችንን ደግሞ የሚፈልጉበት መንገድ ያው ለራሳቸው ሰርቫይቫል ሲሉ because አንድ ሰው ሲናደድ እነሱን እየመገበ ነው። አንድ ሰው ይቅር አለ ማለትን ሲለማመድ ለነሱ ኃይል እየሰጣቸው ነው። ስለዚህ ህይወታችን ላይ አክሰስ እንዲያገኙ እድል እንዲያገኙና የፈለጉትን ነገር እንዲያሳኩ እድል እየሰጣቸው ነው የሚሄደው። ስለዚህ የምናደርጋቸው ነገሮች ለባላጋራችን ነጥብ እየሰጠው ነው እንደሆነ ማሰብ ያስፈልጋል፣ ኮንሲደር ማድረግ ያስፈልጋል። ያለበለዛ ምንረዳበት መናፍስትን የምናይበት አንግል የሆነ የቡድንተኝነት ወይም ደግሞ የሉም። አንዳንድ ጊዜ ሰዎች ደግሞ አይናቸው ተከፍቶ ስላላዩ መናፍስትን የማየት ጸጋ ስለሌላቸው መናፍስት የሉም ብለው እንዲያስቡ ያደርጓቸዋል። እነሱ ናቸው በእርግጥ ይሄንን ለማሳብ እንድታስቡ የሚያደርጓቸው የለውም ይሏቸውና ግን በህይወታችሁ የሚሆነውን ጥፋት ታያላችሁ። ከናንተ አቅም በላይ የሆነ ነገር ሲበላሽ የሆነ ነገር ሲሆን ማን ነው ያን ያደርግ ያለው? እነሱ ተሰውረው ነው የሚሰሩት። ስለዚህ አንዳንዴ ከማጥፋታቸው ባለፈ የለውም የሚለው ማንነታቸው ሰውን ኮንቪንስ ያደርጋል። አሁን ብዙ ሰው ይሄንን ነገር ተቀብሎ የሚሄድ ሰው አለ። በጣም ብዙ ሰው ልክ አይደለም። ምክንያቱም ኒውትራል የሚባል ሰው የለም። አንድ ሰው ለሁለት ጌቶች መገዛት አይችልም። ወይ ለእግዚአብሔር ይገዛል ወይ ለዛኛው ዓለም ይገዛል። ምክንያቱም የተፈጠረበት የሰው ልጅ የመጣበት ማንነቱ መንፈሳዊ ማንነቱ ስለሚጎላ ከእግዚአብሔር ወጥቶ ስለመጣ መንፈሳዊ ማንነት ስላለው ከመንፈሳዊ አካላት ጋር ያለው ግንኙነት በጣም የጠበቀ ነው። ብታውቀውም ብትረዳውም ባትረዳውም ኢንፍሉዌንስድ ነው፣ ተጽዕኖ ውስጥ ትወድቃለህ። ስለዚህ
ይሄንን በማይንድ ሴት ማስተካከል ያስፈልጋል። በዚህ ማይንድ ሴት ካልተንቀሳቀስክ ስለ መናፍስት የምናወራው ነገር ግልጽ አይሆንም፣ አይገባም ወይም አይገባሽም። ስለዚህ ይሄንን ኮንሲደር ማድረግ ያስፈልጋል። መናፍስት የኛ አጀንዳቸው ነው፣ ወደዳችሁም ጠላችሁ። that's why እኮ ሰዎች ለምንድን ነው ህልም የሚያዩት? ህልም አሁን አንድ ሰው ህልም ማያይ ሰው ሊኖር ይችላል። እሱ ሌላ ሪዝን አለው፣ እሱ ሌላ ጊዜ እንመለከታለን። ነገር ግን በአብዛኛው ህልም የሚያይ ሰው የሚያየው ህልም መንፈሳዊ ማንነት ስላለው እኮ ነው። ሰውነቱ እኮ አልጋ ላይ ነው ተኝቷል። ነገር ግን መንፈስ ስላለው መንፈሳዊ ዓለም ላይ መንፈሱ ከመናፍስቶች ጋር ወይ ይጣላል ወይ ደግሞ የሆነ ነገር በረከት ሲያገኝ ወይ ደግሞ የሆነ ነገር ሉዝ ሲያደርግ ፋይት ነው። በቃ ኤቭሪ ታይም ፋይት ላይ ነው ያለው። ስለዚህ መንፈሳዊ ማንነት በጣም 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 ወሳኝ ነው። በጣም የሚጎላ ነገር ነው። እንደምናስበው በራሳችን ዝም ብለን ኒውትራል ሆነን እንኖራለን ብለን እንደምናስበው አይደለም። መንፈሳዊነት ተፈጥሯችን ነው። አንዳንድ ሰው እኔ መንፈሳዊ ነገር አይመቸኝም፣ በቃ ቢመችህም ባይመችህም በመንፈሳዊ ዓለም ተጽዕኖ ውስጥ ነህ። ለምን? ተፈጥሮ መንፈስ ስላለ አንተ ውስጥ የሰው መንፈስ የሚባለው መንፈስ ስላለ መናፍስቶች ካንተ ጋር ኮኔክት ማድረግ፣ ካንተ መስረቅ፣ ካንተ ጋር የሆነ ነገርን ማግኘት ይፈልጋሉ። ለምን? በቃ ዘራቸው አንተ ውስጥ ስላለ፣ ዘራቸው ስለ ተፈጥሮ መንፈስ የሚባለው ማንነት አለ። እነሱ መንፈስ ስለሆኑ ከመንፈስ ጋር ኢንተራክት ማድረግ፣ ካንተ መውሰድ፣ ካሸነፍካቸው ደግሞ አንተ ከነሱ በልጠ መሄድ ትችላለህ። እና ያ ኔቸር ስላለብህ ብትፈልገውም ባትፈልገውም በመንፈሳዊ ህይወት ላይ በመንፈሳዊ ማንነት ተጽዕኖ ውስጥ ወድቃለህ። እና ይሄንን ነው ማሰብ ያለብን መጀመሪያ። ይሄንን ከተረዳን በኋላ መናፍስቶች ምንድነው የሚፈልጉት? መናፍስቶች የሚፈልጉት ብዙ ጊዜ አሁን እግዚአብሔርም ቃል ሲናገር ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ማለት ምንድነው የፈለገው? የሚውጠው ምንድነው? አያችሁ? ምንድነው ሊውጥ የሚፈልገው? የሱ ምግብ ምንድነው? የሱ ምግብ ከናንተ ስተት የሚነሳ በእግዚአብሔር ቃል መሰረት እንዳትሄዱ መንፈሳዊ ማንነታችሁን የሚጎዳ መንፈሳችሁን የሚጎዳ ደካማ የሚያረጋችሁ ባህሪያት የምታንጸባርቁ ከሆነ የሱ ምግብ ነው እሱ። አንድ ነገር ካልመገባችሁት ይሞታል። አሁን ብዙ ጊዜ መናፍስቶችን ስንረዳ መረዳት ያለብን በጌታችን በኢየሱስ ክርስቶስ ስም ብቻ እንደሚሄዱ ብቻ ሳይሆን ከኛ ባህሪ የተነሳ የነሱ ምግብ ሊቀጥል ይችላል ወይም ደግሞ ላይቀጥል ይችላል። ይሄን ማሰብ አለባችሁ። እነሱ እናንተ ጋር ያለ ምግብ ካለ በፍጹም ከናንተ ሊሸሹ አይችሉም። ዛሬ ልታባረሯቸው ትችላላችሁ፣ ነገ ተመልሰው ይመጣሉ። nothing እንዳልኳችሁ ነው። የማትመግቡት ነገር ይሞታል። አሁን እነሱ በህይወታችሁ አክሰስ አግኝተው ላይፋችሁን፣ ህይወታችሁን፣ መንገዳችሁን፣ ትዳራችሁን፣ ፋይናንሳችሁን፣ ነገራችሁን ለማበላሸት አቅም የሚያገኙት እናንተ ጋር የቀረ ምግብ ሲኖር ነው። ለነሱ የተመቸ አካባቢ መፍጠር ስትችሉ ነው ያንን ማድረግ የሚችሉት። አለበለዚያ ምንም ግራውንድ ስለማያገኙ መርገጫ መንገድ መቆሚያ ስለሚያጡ በህይወታችሁ ላይ ሊሰሩ አይችሉም። ስለዚህ የእግዚአብሔር ቃል መርህ ነው። በእግዚአብሔር ቃል መርህ መሰረት ለምሳሌ አንድ ሰው ይቅርታን ማድረግ ለሰዎች ሲከብደው ኢሚዲየትሊ አሁን እሱ ጉዳዩ ከራሱ ጋር ነው የሚመስለው። ተጎርቷል እኮ እውነት ነው። በጣም ተበድሎ ሊሆን ይችላል። ደሞም ሳይበደልም እንደዛ ሊሆንበት የሚችል ሬር ኬዝ አይኖርም። አንዳንድ ጊዜ ግን የተደረገውን ነገር ማጋነን በእናንተ ውስጥ በሐሳባችሁ ላይ እንዲጋነን ይቅርታ ማድረግ እንድትቸገሩ በቃ ኤቭሪ ታይም ለእናንተ ያሰቡ የመሰሉ እናንተ ያንን ነገር እንድታባብሉት ሃርበሪንግ ይሉታል። ይሄ ማባበል
ይሄ እንደዚህ አድርጎኝ እንድትሉ ምናልባት እኮ በጊዜ ሂደት እየረሳችሁት ያለውን ነገር እንድታስታውሱ እንኳን እያደረጓችሁ በዛ በኋላ ወጥመድ ውስጥ ይከቷቸዋል። እናንተ የሚመስላችሁ እናንተ ሐሳብ ነው። ነገር ግን በውስጣችሁ አሁን ብዙ ጊዜ መናፍስቶች ሲያወሩ ወይም አንድ መልአክ መጥቶ ቢያወራ የሚመስለን አፉን ያንቀሳቀሰ በሰውኛ ድምጽ የሚያወራ ነው የሚመስለን ብለን የምናስበው ብዙ ሰው የሚያስበው ማለት ነው በተለምዶ። ነገር ግን መናፍስቶች የሚያወሩት ቴሌፓቲክ ነው፣ በሐሳብ ደረጃ። አሁን አንዳንዴ የእናንተ የሚመስል ሐሳብ በእናንተ ውስጥ ገዝፎ ኃይል እንዲያገኝ ቁጭ ያደርጋሉ፣ ያስገቡባቸዋል ሐሳብ። ይሁዳም ሐሳብ ገባበት እኮ ነው የሚለው። ይሁዳ ጌታን ለመሸጥ ያማከረው እንግዲህ ጌታ ኢየሱስ ክርስቶስን የዓለም መድኃኒትን የሚያክል ነገር እንዲሸጥ ኃይል ያገኘው ይሁዳ እኮ የሚያገናዝብ አእምሮ ስለሌለው በጣምም ራስ ወዳድና በጣምም ብቻ ስለሆነ እኮ አይደለም። በዛ ድክመት ገብቷል። አክቹአሊ በምትወዱት ነገር ነው ባይዘይ የሚፈትኗችሁ። የእናንተ ደካማ ጎን ያውቁታል። ነገር ግን ሐሳብ ገባበት እኮ ይላል። ገባበት አሰበ እኮ አይደለም የሚለው፣ ገባበት እኮ ነው የሚለው። አያችሁ፣ በእናንተ ውስጥ የእናንተ የሚመስል ሐሳብ ይገባል። ሌላም ስፍራ መመልከት እንችላለን። ጌታ ኢየሱስ ክርስቶስ ሊሰቀል ሲል በቃ እኔ ልሰቀል ነው ሞታለሁ ምናምን ሲል ጴጥሮስ ከኢየሱስ ጋር ብዙ ጊዜ አብሮ የቆየ የኢየሱስን ነገር ለምን እንደመጣ ምናምን የሚያውቀው የነበረ ሰው ነው። ነገር ግን ጌታን እንደዚህ አለው፣ ጌታ ሆይ እባክህ አንተ አይሆንብህ አለው። ከዛ ጌታ ኢየሱስ እንደዚህ ነው ያለው፣ ጴጥሮስን አይደለም የገሰጸው ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም አለው። አያችሁ፣ ጴጥሮስ የራሱን ሐሳብ የተናገረ መስሎታል። የራሱን ምንድነው የሚባለው አመለካከት የተናገረ ፍቅሩን የገለጸ ነው የመሰለው። ነገር ግን የሰይጣንን ሐሳብ ነበር ያስተናገደው። እንግዲህ ከኢየሱስ ጋር የሚለው ጴጥሮስ ሐሳቡ የሰይጣን መጠቀሚያ ሆኖ ነበር ማለት ነው። ስለዚህ አሁን ብዙ ጊዜ የማይገባን ነገር ብዙ ሰው ለማስረዳት የሚያስቸግረን መናፍስቶች በአንደበታቸው አይደለም የሚያወሩት፣ እንደ ሰው በድምጽ አያወሩም፣ በሐሳብ ነው ኮሙኒኬት የሚያደርጉት ከናንተ ጋር። ሐሳብ የሚባለው ነገር የነሱ ቋንቋ። አንድ መልአክ መጥቶ አሁን በፊታችሁ የሆነ መልእክት ቢነግራችሁ በፍጹም አንደበቱ አፉ በሰውኛ ቋንቋ አይንቀሳቀስም፣ ግን ፊታችሁ በመቆሙ ያወራቸዋል በሐሳብ ቴሌፓቲካሊ ማለት ነው፣ ሃየር ዳይሜንሽን። ስለዚህ ሐሳባችንን በእኛ ውስጥ የሚያስቡትን ማን እንደሆነ የራሳችን ሐሳብ እንደሆነ የነሱ ሐሳብ እንደሆነ መለየት መቻል አለብን። ይሄንን ስንለይ ሐሳባችንን እየለየን ከዛ ይሄንን አድርግ የሚለን፣ ስለዚህ በሐሳባችን ውስጥ ይሄንን አድርግ ይሄንን አታድርግ እያለን ፑሽ ሊያረገን ሊገፋፋን የሚሞክረውን ነገር ሐሳባችንን መለየት ስንጀምር እንለየዋለን፣ እናውቀዋለን ማለት ነው። እዚህ ነው ብዙ ጊዜ ሐሳባችን መናፍስቶች እንዳልኳችሁ በቴሌፓቲክሊ ስለሆነ ኮኔክት የሚያደርጉት ከሰዎች ጋር ኮኔክት የሚያደርጉት በሐሳብ ሌቭል ስለሆነ ሐሳባችን ፊልተር ማድረግ አለብን። እግዚአብሔር ቃል ለዚህ ነው ዕብራውያን 4:12 ላይ እግዚአብሔር ቃል ሕያውና የሚሰራ ነው፣ በሁለት በኩል ከተሳለ ሰይፍ ይልቅ እጅግ ስለታም ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ዘልቆ ይወጋል፣ ልብንም ሐሳብና ምኞት ይመረምራል የሚለው። ስለዚህ እግዚአብሔርን ቃል ስናሰላስል እግዚአብሔርን ቃል በአእምሮአችን ውስጥ አስገብተን ስናሰላስል ያ ነገር ይመጣል ማለት ነው። ሐሳባችንን እየለየን ሐሳባችንን ፊልተር እያረግን
ስለዚህ በሐሳባችን ውስጥ የሚገቡትን የነሱን ሐሳቦች መለየት ከቻለን ሐሳባችንን ስንለይ ወደ እነሱ ወደ አዘጋጁልን ወጥመድ አንገባም ማለት ነው። ስለዚህ እነሱ በደካማ ጎናችን በምንወደው ነገር በስህተቶቻችን ተጠቅመው በህይወታችን ውስጥ ተጽዕኖ መፍጠር ነገሮቻችንን ማበላሸት በቃ የዲያብሎስ ስራ የታወቀ ነው። ሌባው ሊያርድ ሊያጠፋ ሊገድል እንጂ ስለሌላ ስለምንም አይመጣም ይላል መጽሐፍ ቅዱስ። ስለዚህ በህይወታችሁ ውስጥ ያለውን ነገር ለማበላሸት ወደፊት እንዳትራመዱ ህይወታችሁ ፕሮግረስ እንዳያረግ ለማድረግ ስለሆነ የነሱ ዓላማቸው ደግሞ መነሻ ሐሳብ ነው። ሐሳብ ወደ ያስገባሉ ወደኛ ልክ ይሁዳ ሐሳብ ገባበት እንደሚለው ሐሳብ ነው የገባበት። ሐሳብ ከገባበት በኋላ ያን ሐሳብ ኢንጆይ ያደረገው አይ ብሩን አሰበው ከዛ ጌታን መሸጥ ለብሩ እንትን ስሜቱን በውስጡ ያን ፈጠረው ማለት ነው። ስለዚህ ይሁዳ ከመሆኑ በፊት ሐሳብ ነው ይሁዳ ያደረገው። ስለዚህ ሐሳብ በጣም በመንፈሳዊ ህይወት ውስጥ ሐሳብ በጣም ወሳኝ ነገር ነው። እግዚአብሔርም ቃል ልብህን አጥብቀህ ጠብቅ የህይወት መውጫ ከሱ ነው ይላል። ልባችንን የህይወት መውጫ ስለሆነ ሐሳባችን የህይወታችን መሰረት ነው። የምናስበው የኳሊቲ ሐሳብ ህይወታችንን ዴስቲኒ ይወስነዋል። ስለዚህ ሐሳባችን ደግሞ መለየት የምንችለው በእግዚአብሔር ቃል መሰረት እግዚአብሔርን ቃል ስናሰላስል ነፍስና መንፈስን ስለሚለይ እግዚአብሔር ቃል የነፍስ ሐሳብ ምንድነው የመንፈስ ሐሳብ ምንድነው የሚለውን ይለይልናል ማለት ነው። ይሄን ከለየልን የራሳችን ሐሳብ ምን እንደሆነ እናውቃለን። መናፍስቶች ሐሳብ ሲልኩብን ምን እንደሆነ እናውቃለን። ስለዚህ ብዙ ጊዜ ሰዎች ያላሰቡትን ነገር የሚያደርጉት ድንገት ስሜታዊ ሆነው የሚያደርጉት የሆነ ኃይል የሚገባባቸው ያን ነገር እንዲያደርጉት ለምሳሌ በኃጢአት ለመስራት ሊሆን ይችላል። የሆነ በቃ ከእግዚአብሔር ዓላማና ዕቅድ ውጭ ያለን መንገድ ለመሄድ ሊሆን ይችላል። ኃይል የሚያገኙት የነሱ ፍላጎት ብቻ ስለሆነ አይደለም። አየሩ ላይ ስፒሪት ይለቃል። የአየሩ አለቃ የሚባለው መንፈስ the prince of the air አለ። ፈርስት ሄቨን ላይ እዚህ የመጀመሪያው ሰማይ ላይ አለ። የሰዎችን ሐሳብ የሚቆጣጠር ሰዎች ራሳቸው መግዛት እንዳይችሉ አቅም እንዳያገኙ ወደፊት መራመድ እንዳይችሉ በሐሳብ የሚፈታተናቸው ሐሳብን ያስገባ በቃ የሰዎችን ዴስቲኒ ክፋት ነው። ኢየሱስ እንግዲህ የክፋት አለቃ ነው የክፋት አባት ነው እሱ የሐሰት አባት ነው። ስለዚህ ሐሰትን ከራሱ አፍልቆ ይናገራል ይላል መጽሐፍ ቅዱስ። ስለዚህ በውሸት ስብከት አእምሮአችሁን ውስጥ ስብከት ከንቱ ስብከት ፍሪከርስኪ ረቤል የሌለሽ ነገር በማስገባት ህይወታችሁ በእግዚአብሔር ቃል መሰረት እንዳትኖሩ ሐሳብ ያስገባል። ስለዚህ እንደምናስበው ባላጋራችን ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል መጽሐፍ ቅዱስ። ስለዚህ ዙሪያችንን የሚዞረን በሐሳብ ነው የመጀመሪያው። ሌላኛው ደግሞ መናፍስቶች በስዕል በኢማጂኔሽን ራሳቸው መግለጥ ይፈልጋሉ ኮንታክት ማድረግ ይፈልጋሉ ከኛ ጋር because ያው ኮኔክሽን ሲፈጥሩ ያው የሚወስዱት ነገር ስላለ ነው። ኢነርጂ ይወስዱባቸዋል ኃይል ይወስዱባቸዋል ዕውቀት ይወስዳሉ። ዕውቀት የምታውቁት ዕውቀት እንኳን ይወሰድባቸዋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ይላል። እግዚአብሔር ስራ መልካም ነው። አእምሮን መክፈት መባረክ ቸር ነው። በቃ እግዚአብሔር እንደምናየው ለአጣኑም ለጻድቁም ፀሐይ ታወጣለህ ይላል መጽሐፍ ቅዱስ ሲናገርና እግዚአብሔር ቸር ነው ፍቅር ነው። በቃ ይሄ ኔቸሩ ነው። የነዚህ ደግሞ ስራ አእምሮን መዝጋት አእምሮአችሁ ሻርፕ እንዳያስተውል ነገሮችን እንዳይረዳ መስረቅ
እነዚህ የእነሱ ስራ ነው። ስለዚህ ኮኔክት ያደርጋሉ በስዕል በፊልም በተለያየ ነገር በቃ ስዕል አእምሮአችሁ ውስጥ ስዕል የሚፈጥርባችሁን እያንዳንዱን ነገር ይጠቀሙበታል። ለምሳሌ ባለባበስ ለምሳሌ አሁን አንዳንድ ጊዜ ኤክስትሪም ይሆናል አለባበስ የሚለብሱ ሰዎች ለምሳሌ ሴትም ሊሆን ይችላል ወንድም ሊሆን ይችላል ሰዎችን ኢኒሼት የሚያደርግ አለባበስ የሚለብሱ ሰዎች ይሄ ስዕል እንዲፈጠር ነው እንግዲህ ያን ሲስተም ያመጣው የሱ ስራ ነው። አእምሮአችሁ ውስጥ ያን ነገር ኢማጂን እንድታረጉት ከዛ ኮኔክት እንድታረጉ ፖርኖግራፊ የሚያዩ ሰዎች አሁን ፖርኖግራፊ ሰውየው የለም በአካል ምንድነው እነሱ እዛ ድርሻ ያላቸው ምንድነው ኢማጂን ማድረግ ነው ማሰብ ነው ያንን ሲን ማሰብ ነው በውስጡ ስዕል ፈጥሮ ያችን ፊሊንግ ለማምጣት ነው እንትኑ ሂደቱ ስለዚህ በስዕል ይናገራሉ በኢማጂኔሽን ይናገራሉ የራቁት ፎቶ በማሳየት የተለያየ ነገሮች የራሳቸው ምስል አሁን ለምሳሌ ያሉ ቅርጾች አሉ የነሱ መገለጫ የሆኑ ቅርጾች አሉ እነሱ በዛ ይገለጣሉ። ለምን ቦዲ የላቸውም አሁን መናፍስቶች ቦዲ ስለሌላቸው እዚህ ምድር ላይ ለመገለጥ የሆነ ነገር ይፈልጋሉ ፎርም ይፈልጋሉ መገለጫ ይፈልጋሉ። ስለዚህ ራሳቸውን የሚገልጹበት ሪፕሬዘንታቲቭ ያስፈልጋቸዋል። ለዚህ ነው ሰውንም የሚፈልጉት ቦዲውን ስለሚፈልጉት ነው። እዚህ ዓለም ላይ ገብተው ለመስራት የግድ ቦዲ ያስፈልጋቸዋል because ስፒሪት ሪልም ላይ ነው ስፒሪት ብቻ የሚንቀሳቀሰው መንፈሳዊ ዓለም ላይ ነው። ነገር ግን እዚህ ስጋዊ ዓለም ላይ ስጋ ቦዲ ያለው ነገር ያስፈልጋል ራሱን ለመግለጽ። ለዚህ ነው እንስሳት ውስጥ ይገባሉ እንስሳቶች ውስጥ ድመት ውስጥ ይገባል አይጥ ውስጥ ይገባል ውሻ ውስጥ ይገባል የተለያየ እንስሳት ውስጥ ገብቶ መገለጥ ይፈልጋል። ስለዚህ ስዕል የምናያቸውን ነገሮች መጠበቅ ያስፈልጋል። ምንድነው የምናየው ምን አይነት ፊልም ነው የምናየው ምን አይነት እይታዎች ነው ያለው የነፍስ በራችን ምንላቸው አሁን አይን አለ ጆሮ አለ ኢማጂኔሽን አለ ድምጽ እንሰማለን አይን እናያለን ደግሞ በሐሳብ ደግሞ እናያለን ትክክለኛው በጣም ናቹራል የሆነው ከመንፈሳዊ ዓለም ጋር የሚያገናኝን እይታ ይሄኛው አይን ብቻ አይደለም ልብ ካላየ አይን ቢያይ የሚባለው ለዛ ነው። በአእምሮ የምናየው ያንዳንዷን ነገር ስዕል ሰተን የምናያት ነገር እሷ በውስጣችን ፎርም ታረጋለች ቅርጽ ትፈጥራለች ኮኔክሽን ትፈጥራለች። ስለዚህ እነዚህ የሱ መግቢያ በሮች ስለሆኑ እነዚህ መዝጋት ያስፈልጋል። ምንድነው የምናየው ምንሰማው ምንድነው ኢማጂን የምናረገው ምንድነው እነዚህ በጣም ወሳኝ ናቸው። ለዚህ ነው ነፍስ መንፈስ ሁለንተናችሁን ይቀድስ ይላል እግዚአብሔር ቃል ሲናገር ነፍስ መንፈስ ሁለንተናችሁ ነፍስና መንፈስ ከተናገረ በኋላ ቦዲያችሁንም ማለት ነው ሁለንተና ሁሉ ነገራችሁን ይቀድስ ሆሊ ሲሆን በእግዚአብሔር ቃል ሲታደስና ሲቀደስ ቫኩም ነው። ስለዚህ ባዶ ስለሚሆን እነሱ አሁን ኮንታክት ፖይንት ስለሚያጡ ራሳችንን ፕሮቴክት እናደርጋለን ማለት ነው። ስለዚህ በዚህ መልኩ ራሳችንን ፕሮቴክት እናደርጋለን መናፍስትን በዚህ መልኩ እንረዳለን። ክፍል 2 ደግሞ እንቀጥላለን ትላንት የለቀኩት ቪዲዮ ድምፁ ጥሩ አይደለም ስላላችሁኝ ነው እንደገና ለሰራውት ይሄንን እንግዲህ መልእክቱን እንድታገኙ በጠራ ነገር በማለት ነው። ስለዚህ ክፍል 2 እንቀጥላለን። ለዛሬ በዚህ ላይ አበቃለሁ። አብራችሁ ስለቆያችሁ በጣም አመሰግናለሁ። ቪዲዮን ላይክ አድርጉ ቻናሌንም ሰብስክራይብ ማድረግ አትርሱ። ብዙ ሰዎች አላችሁ ሰብስክራይብ ሳታደርጉ የምታዩኝ ሰብስክራይብ አድርጉ ሰብስክራይብ ማድረግ አያስከፍልም። ስለዚህ አብረን እንቀጥላለን። አመሰግናለሁ።